አለብኝ በምንድን ነው የምትከራከሪኝ? ንገሪኝ። በምንድን ነው የምትከራከሪኝ? ስላጫሉ የዮኒ ሴጋ አሁን ኃይለኛ ሞዴሬተር አለሽ እንዴ? ተከራከርኩ ካለ አንተ እኮ እኔ አይደለሁም። ኦኬ አሁን ተራ በተራ ነው ልንገርሽ። አንተ እኮ ነው የምትናደደው። አጫሉን አዳምጪ። አጫሉን ዮኒ ሴጋ ያክላልኩ እንዴ ባህያ ያንተ ደግሞ ያንተና የጆከር ደግሞ ስድብ ነው እንዴ? ብልግና አይደለም እንዴ? አይ እሱ በሱ እውነትሽ ነው። የእኛ ትንሽ አብሬድ አድርገን የመጣ ነው። አሻሽላችኋል ነው መጣ። ልብዳማ ሁሉም ጀዋርም ሁሉም ይባባል። ልብዳማ ኢሜል ላይ ስለሆነ ነው። ጀዋር እንደዛ ይላል። ጂጂ እስኪ ጌታ ነው ጀዋር። እኔ የምልሽ አብረሽ ቀምቀመሻላ ከጀዋር ጋር ድሮ ስርዓት እዛው ራስ ብቻ እኔ ቀምቅም ያለው ምንድን ነው? አይቀመቅም እሱ አይቀመቅም። አቷሽ አሁን ስለ ራስ አውራ እዛው። እሺ በቃ አዳምጥ። አሁን ስማ ዳልቻ ጆከር የት ነው ያለው? እኔ ምን አገባኝ ስለ አንድ የፍየል እረኛ ነው የማወጣ ነው። መጨረሻ ውስኪ ገልብጬ ምናምን ወደ ቤቴ ገብቼ ጎረቤቶቼን እያየሁ ስለ አንድ ደሀ ፍየል ጠባቂ ነው የማስብ ሰው አይደለም። ከይቅርታ ጋር ደረጃ እና ድርጅት የሚባል ነገር አለ። ኢማም ሰይድ እዚህ ጋር ያለው ደረጃ ነው። ባታነጻጽሪኝ ከፍየል እረኞች ጋር ደስ ይለኛል። እኔ ቢሆንም ግን እናንተ እኮ አሁን እኮ እንደዚህ እሱ እንደዚህ እየተሳደበ ማለት ነው ህዝቡም ማለት ነው እንደዚህ ጅምላ ሲሳደብ እትስ ኦኬ። እኛ ምን አገባን? እኛ መንግስት ነን እንዴ? ምን እናንተ ግን ያገባዋል። ለምንድን ነው አንቺ እንደ ራስሽን ተሳዳቢ እንዳለች ነገር ምታደርግ? ስድብ እኮ ከአንቺ ነው የተማርነው። ስነስርዓትን እኔን አትቀላቅልኝ። እኔ ወንድም እኔ ስደብ ያልኩት እናንተ እኮ መንግስትን አይደለም የምትሳደቡት። እኛ የተሳደብነው እኔ መንግስት ነው። ኦኬ መንግስትን የተሳደቡ ለምሳሌ አሁን አንተን የሚመራ አብይ አህመድ ስደብዋለሁ። መጽሐፍ ቅዱስ የሚለውን ልንገርሽ። አዳምጠኝ። ኖ እናንተ መብትሽ ነው። ኦኬ ታዲያስ ስለዚህ ማንም እየመጣ ተነስ ቁጭ በል የምትላት ጎንደር የለች። አዴ ጎንደር ሆንሽ እንዲ ጂጂ? አዎ አዴ ጎንደር አልሰማህም እንዴ? አያቶች እኮ እዛ ተገኙ እንዴ። እርስቴ እኮ ነው ስሜ። አዴ ጎንደር እባላለሁ። እንደዛ ነው። ደንደን ደሪረን ደንደን ደሪራ ጥምቀትን እዛ ነው የማከብረው ኔክስት ይር። ትግራይ ላይ ነው መሞከር የማይቻለው። ምን ትግራይ ምን እንደመሞከር የማይቻለው? ትግራይን ገዝቻለሁ። ዋይ የኔ አያት እኮ ነበር ትግራይን ሲገዛ የነበረው። አዴግራት